እና እኔ ምን አገባኝ? ይኸውልሽ እናቴ አንድ ነገር ልንገርሽ። እኔ ከዚህ ጣጣ ውስጥ ውልቅ ብዬ መውጣት እፈልጋለሁ። ነገ ሲነጋ እኔን እዚህ ቤት አታገኘኝም። ወደ ቤት መሄድ ነው የምፈልገው። ግን ከዛ በፊት አንድ ነገር ላስቸግርሽ። እንደው በፍቃደኝነት የሆነ ነገር አትሰረቂልኝም? ተይው ይቅርብኝ። የዚህ ቤት ጦስና ጣጣ በቀላሉ የሚፋታ አይደለም። ብቻ እኔ ከዚህ ችግር ቶሎ ውልቅ ብዬ መውጣት ነው የምፈልገው። ምን ሆነሽ እንደዚህ የምትደነጋገጪው? ሌባው እኔ መሆኔ ቀርቶ እኮ ሌባ አንቺ ሆንሽ። ቤዝ አንዴ መግባት እችላለሁ? በእናትህ መግባት አትችልም በለው። አንቺ እንዴ ምን ሆነሻል? እየጨለልሽ ነው እንዴ? እኔ መግባት አትችልም ብለው አኒ እየሰማሽ ነው? መጣሁ። ቆይ ምን ሆነሽ ነው? እስኪ አንዴ በሩን ክፈችልኝ። በመክፈሻ መክፈት አሞራ መጣሁ አልኩህ እኮ ለምን ታስጨንቀኛለህ? እሺ በቃ መኝታ ቤት እጠብቅሻለሁ። ምንድን ነው እንደዚህ የተነፈሽው? መሄዱ አስደስቶሽ ነው? ገና አሁን ሄደሽ መኝታ ክፍል አጠገቡ አይደል እንዴ የምተኙው? እኔ ከዛ አውሬ ሰውዬ ጋርማ መቼም አብሬ አላድርም። እባክህ ዛሬ እዚህ ልደር። የት? እዚህ አልጋ ላይ እኔ ጋር? መሬትም ቢሆን መተኛት እችላለሁ። እሺ ቆይ ዛሬስ እዚህ ተኛሽ አለፈም በል፣ ነገስ? ይኸውልሽ እናቴ ይልቅ ያንቺ እንደዚህ መሆን ለነሱ የሆነ ትኩረት መሳቢያ መንገድ ነው የሚሆነው። አትንቀጥቅጭ፣ አትፍሪ። አንገቴን ለቢላ ሰጣለሁ እንጂ ብሞት ከዛ ሰውዬ ጋር አልተኛም። ወይ ጣጣዬ፣ ሳሚ ምን አይነት ጉድ ውስጥ ነው የገባው እንዴ? የዛሬ ቀን ምንድን ነው? ልዘርፍ ገብቼ ጭራሽ ከባለቤቷ ጋር አንድ አልጋ ላይ ልተኛ ነው? ይሄማ በድንቃ ድንቅ መዝገብ በወርቅ ቀለም መጻፍ አለበት። አሁን እንኳን እኔ መተንፈስ ያለብኝ። እንግዲህ ምን ይደረጋል? እዚሁ እንድንተኛ ከተስማማን ምድባችንን ያዛ። ይቅርታ አንቺ ነገር ላስቸግርሽ። በነገራችን ላይ እኔ መሬት ስተኛ ሌሊት የማደርገውን አላውቅም። ወደ አልጋ ላይ ልወድቅ እችላለሁ። ተመስገን ለካ ጥርሳለሽ። እኔ እኮ መሳቅ ማትችይ መስሎኝ ነበር። ምንድን ነው? አይሰማሽም? ሆዴ እንደ ኦርኬስትራ ሲጮህ። ወይ ሳሚ ጉድ ልትሆን ነው። ጉድ ሆንኩልሽ። ወይኔ ይቅርታ። መጸዳጃ አለ እንዴ እዚህ? አዎ እዚህ ጎን አለ። ውጪ መጥፋት እንግዳ ክፍል ውስጥ ምንም የተሆነው መረጃ የለም። ስለዚህ ምክንያቷ ህመም አይደለም ማለት ነው። የሆነማ የጠረጠረችው ነገርማ አለ። ወይኔ ወይኔ ሱራፊል